አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ ያደረሰንን አምላካችን እግዚአብሔርን ሁላችን እናመስግን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ታፈቅረኒኑ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት የዚህ የዘመነ ትንሣኤ 6ኛው ሰንበት የዛሬው ሰንበት ማለት ነው። የዕለቱ የቅዱስ ወንጌል ክፍል ይህ ስለሆነ ነው። ታፈቅረኒኑ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ርዕሳችን ነው። በየዓመቱ በቤተ ክርስቲያናችን ሥርዓት መሠረት በዚህ በዘመነ ትንሣኤ በ6ኛው ሰንበት በቅዳሴው ክፍለ ጊዜ እንዲነበብ የታዘዘው የቅዱስ ወንጌል ክፍል የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ ፍጻሜ ምዕራፍ ነው። በዚህ ርዕስ ውስጥ በመጀመሪያ አንድ ጊዜ በቅሙ ታሪኩን እንመለከተዋለን። ሁለተኛ የታሪኩን ምስጢራዊ ትርጉም እንመለከትና በመጨረሻ እኛ ከዚህ ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ጀምሮ እንደዚህ ይላል። ምሳ ከበሉ በኋላም ኢየሱስ ስሞን ጴጥሮስን የዮና ልጅ ስሞን ሆይ ከነዚህ ይልቅ ትወደኛለህን? አለው ነው የሚለው። ይህ ስፍራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ለ3ኛ ጊዜ ሲገለጥላቸው ነው። ከፍ ብላችሁ መመልከት ትችላላችሁ። የዮሐንስ ወንጌል ምዕራፍ 21 ቁጥር 14 ላይ ተመዝግቧል። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛው ጊዜ ነበረ ይላል። አንድ ላይ ሳሉ የተገለጠበትን ማለት ነው እንጂ ለአንዱም ለሁለቱም ለሶስቱም በተለያየ ጊዜ በልዩ ልዩ ስፍራ ተገልጦላቸዋል። ተሰብስበው ሳሉ ግን
የተገለጠው ለሶስተኛ ጊዜ ነው። ወደ ኋላ መለስ ብለን ጥቂት ነገር እናንሳ። በመጀመሪያ የተገለጠላቸው ሞትን አድርጎ በተነሳበት ምሽት ነው። በተዘጋ ቤት ውስጥ ተሰብስበው ሳሉ በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ እንደተመዘገበ። ሁለተኛ የተገለጠላቸው በሐዋርያው በቅዱስ ቶማስ ምክንያት ነው። መነሳቱን ካላየው አላምንም በማለቱ አምላካችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በስምንተኛው ቀን ወይም በሳምንቱ አሁንም ደቀ መዛሙርቱ ተሰብስበው በዝግ ቤት ሳሉ ተገልጦላቸዋል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ጀምሮ መመልከት ይቻላል። አሁን ደግሞ ለሶስተኛ ጊዜ እየተረክነው ያለው ታሪክ በጥብርያዶስ ባሕር አጠገብ አሳ ሊያጠምዱ ቅዱሳን ሐዋርያቱ ተሰብስበው ሳሉ ተገለጠላቸው። ምሳ ከበሉም በኋላ ይላል አምላካችን ኢየሱስ ክርስቶስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። ጥያቄውን የጠየቀው አምላካችን ኢየሱስ ክርስቶስ ነው። የጠየቀው ለስምዖን ጴጥሮስ ነው። ስምዖን ጴጥሮስም ጌታ ሆይ አዎን እንድወድህ አንተ ታውቃለህ አለው። አምላካችን ኢየሱስ ክርስቶስ ግልገሎቼን አሰማራ አለው። ሁለተኛ እንደገና አሁንም የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። አዎን ጌታ ሆይ እንደወድህ አንተ ታውቃለህ ብሎ መለሰ ስምዖን ጴጥሮስ። ጠቦቶቼን ጠብቅ አለው። ለሶስተኛ ጊዜ ስምዖን ጴጥሮስን አምላካችን ኢየሱስ ክርስቶስ ጠየቀው። ትወደኛለህን አለው። ያን ጊዜ ቅዱስ ጴጥሮስ አዘነ ይላል። ጌታ ሆይ አለ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ አለው። ኢየሱስ ክርስቶስም በጎቼን አሰማራ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ። ይህንም ብሎ ተከተለኝ አለው። ስለ ቃሉ ምስጋና የባህር የሆነ አምላካችን እግዚአብሔር ክብርና ምስጋና ይግባው። ይህንን ክፍል ነው አሁን የምናየው። ይሄ በቁሙ ታሪኩ ነው። የታሪኩ ምስጢራዊ ትርጉም ምን እንደሆነ እንመለከታለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ለይቶ ስምዖን ጴጥሮስን የጠየቀበት ምክንያት ምንድነው ስንል አለቃቸው ስለሆነ ነው፣ መክበባቸው ስለሆነ ነው። ቅዱስ ጴጥሮስ ሊቀ ሐዋርያት ነውና የመጀመሪያው ምክንያት ይሄ ነው። ጥያቄውን አስተውለን ከሆነ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን ነው ያለው። ለምን? ከነሱ ይልቅ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደሚወደው አስቀድሞ ተናግሯል። እንመጣበታለን። ለዚህ ነው ይህን ጥያቄ ያነሳው። አዎን አለ ስምዖን ጴጥሮስ። ጌታ ሆይ እንድወድህ አንተ ታውቃለህ አለው። ልብና ኩላሊትን የምትመረምር አምላክ ነህ። በአንተ ዘንድ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለም። እንደምወድህ አንተ ታውቃለህ። ሁሉን አዋቂ አምላክ ስለሆነ ያን ጊዜ አምላካችን ኢየሱስ ክርስቶስ ግልገሎቼን አሰማራ አለው። ስለ ግልገሎች ገዶት አይደለም። ለጊዜው ግልገሎች ያላቸው
36ቱ ቅዱሳት አንስትን ነው። ሌላውን ምስጢር እናየዋለን። ግልገሎቼን አሰማራ ሲል 36ቱ ቅዱሳት አንስትን አሰማራ ነው። እንደገና ጠየቀው ትወደኛለህን ብሎ አሁንም እንዲሁ መለሰ ስምዖን ጴጥሮስ ጌታ ሆይ እንደወደህ አንተ ታውቃለህ አለው። አሁን ደግሞ ጠቦቶቼን ጠብቅ አለው። በጠቦቶች የተመሰሉ ደግሞ ለጊዜው 72ቱ አርድእት ናቸው። 72ቱ አርድእትን አሰማራ ጠብቅ ማለቱ ነው። ከዚያ ለሶስተኛ ጊዜ ጠየቀው የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ሲጠይቀው ስምዖን ጴጥሮስ አዘነ። ለምን አዘነ? አንድ ነገር ትዝ አለው። በጸሎተ ሐሙስ ምሽት ዶሮ አንድ ጊዜ ሳይጮህ 3 ጊዜ እስከማላቀው ድረስ ብክደው በዚያ አነጻጽሮ አምጥቶ 3 ጊዜ ጠየቀኝ ብሎ አዘነ። ይህን ታሪክ መለስ ብለን በማቴዎስ ወንጌል ምዕራፍ 26 ቁጥር 31 ጀምሮ እንመልከት። በዚያን ጊዜ ኢየሱስ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ የመንጋውም በጎች ይበተናሉ የሚል ተጽፏልና አላቸው። ከተነሳ በኋላ ወደ ገሊላ እቀድማችኋለሁ አለ። ትንሣኤውን በገሊላ ይገልጥላቸው ዘንድ ነበረውና ይህን ተናገረ። እረኛውን እመታለሁ ያለው ስለ ራሱ ነው። እሱ በፈቃዱ ለድነት ዓለም ለቤዛ ዓለም ታልፎ ይሰጥ ዘንድ ነበረውና በእረኛ የመሰለው ራሱን ነው። አነ ውእቱ ኖላዊ ኄር ብሏል። ቸር ጠባቂ መልካም እረኛ እኔ ነኝ ነው ያለው የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ። ቸር ጠባቂ መልካም እረኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እረኛውን እመታለሁ፣ ክርስቶስ ታልፎ ይሰጣል። የመንጋውን በጎች ይበተናሉ። የመንጋው በጎች የተባሉ ለጊዜው ደቀ መዛሙርቱ ነበሩ። እሱ ታልፎ በሚሰጥበት ምሽት ሁሉ ይበታተኑ ነበር፣ ትተውት ይሸሹ ነበር። ከሐዋርያውና ከወንጌላዊው ከቅዱስ ዮሐንስ ወልደ ነጎድጓድ በስተቀር ደቀ መዛሙርት ሁሉ ትተውት ሸሽተዋል። የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ ደቀ መዛሙርት ሁሉ ትተውት ሸሹ ይላል። ይሄንን ያነሳው ያን ጊዜ ጴጥሮስ መልሶ እንዲህ አለ፣ ሁሉም በአንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ለዚህ ነው ጥያቄው የተነሳው። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህ አለው ክርስቶስ። ምን ብሎ ነበረ ስምዖን ጴጥሮስ? ሌሎች ሁሉ ቢሰናከሉ እኔ ምን አልልም? አልሰናከልም። ሌሎች ሁሉ ቢክዱ እኔ አልክድም። ቀጥሎም እንደዚህ ይላል አምላካችን ኢየሱስ ክርስቶስ፣ እውነት እልሃለሁ በዚህች ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ዶሮ አንድ ጊዜ ሳይጮህ ስንት ጊዜ ትክደኛለህ? 3 ጊዜ ትክደኛለህ። ጴጥሮስ መልሶ ምን አለ? ጌታ ሆይ አለ፣ ካንተ ጋራ መሞት እንኳ የሚያስፈልገኝ ቢሆን ካንተ ጋር አብሬ እሞታለሁ እንጂ አልክድህም አለ። ሞት ቢሆን እሞታለሁ አለ። ጊዜው ደረሰ። ክርስቶስ ታልፎ ተሰጠ። ከዚያም በኋላ ስምዖን ጴጥሮስ ሲጠየቅ አለባበስ የገሊላ ሰው ትመስላለህ፣ አነጋገር የገሊላ ሰው ይመስላል፣ አንተ የእሱ ደቀ መዝሙር ተማሪ ተከታይ ሳትሆን አትቀርም፣ ከእሱ ጋር ነበርክ ቢሉት ከአንዴም 3 ጊዜ አላቀውም እያለ ሽምጥጥ አድርጎ ካደ። እዚህ የማቴዎስ ወንጌል ምዕራፍ 26 ከቁጥር 69 ጀምሮ ታሪኩ ተመዝግቧል። ይሄንን ያለው ስላልጠነከረ ነው፣ ስላልበሰለ ነው። መከራውን ተሰቅቆ ነው። ከሱ ጋር መሆኔ ከታወቀ እሱን እንዳሰሩት ያስሩኛል፣ መከራ እንደሚያሳዩት መከራ ያሳዩኛል ብሎ ፈርቶ ካደ። 3 ጊዜ ከካደ በኋላ አውራ ዶሮ ጮኸ። ሲጮህ ቅዱስ ጴጥሮስ የአምላካችን የኢየሱስ ክርስቶስ ቃል ትዝ አለው። አምላካችን ኢየሱስ ክርስቶስም ዓይኖቹን ጣለበት፣ አየው እንዲህ። ያን ጊዜ ልቡ በሐዘን ተነካ፣
በንስሐ ተመለሰ፣ እንባውን አፈሰሰ፣ አለቀሰ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም በምህረት ተቀበለው። ትልቁ ነገር ወገኖቼ እንደወደቁ አለመቅረት ነው። እግዚአብሔር ሁላችንን እንደወደቅን አያስቀረን፣ ከወደቅንበት ያንሳን፣ ከበደል እንድንመለስ ይርዳን። ከወደቅንበት መነሳት፣ ከበደል መመለስ፣ ከርኩሰት መቀደስ። ቅዱስ ጴጥሮስ በአውራ ዶሮ ጩኸት ነው ንስሐ የገባው የተመለሰው። እኛ እንድንመለስ ንስሐ እንድንገባ ከርኩሰት እንድንቀደስ ስንት ሊቃውንት ተናገሩ። ስንት መምህራነ ወንጌል፣ ስንት የሃይማኖት አባቶች ጮኹ፣ አስተማሩ። አንዳንዶቻችን እስካሁን ድረስ ከወደቅንበት አልተነሳንም፣ ከበደል አልተመለስንም፣ ከርኩሰት አልተቀደስንም። እንመላለሳለን እንጂ አልተመለስንም። አምላካችን እግዚአብሔርን ለጸሎት ስንቆም እንዲህ ብለን እንለምነው። አምላኬ እግዚአብሔር ሆይ ወደ ቤትህ መመላለስን ብቻ ሳይሆን ከልብ ወደ አንተ መመለስንም ስጠን እንበለው። እግዚአብሔር አምላካችን ሁላችንን ከልብ መመለስን ያድለን። እንመላለሳለን፣ አንዳንዶቻችን አልተመለስንም። የሚገርም እኮ ነው። አውራ ዶሮ ሲጮህ ቅዱስ ጴጥሮስ ትዝ አለው የአምላኩ ቃልና በአውራ ዶሮ ስብከት ንስሐ ገባ። አሁን ያንን አስታወሰ ስምዖን ጴጥሮስ። ሶስተኛ ሲጠይቀው አይ 3 ጊዜ ብክደው 1 ጊዜ ዶሮ ሳይጮህ 3 ጊዜ መልሶ መላልሶ ጠየቀኛል። ያ ነው ትዝ ያለው። በመበደሌ ባለመታመኔ አብሬ ሞታለሁ፣ አልክድህም፣ በአንተኔ አልሰናከልም፣ ሌሎቹ ቢሰናከሉ ሌሎቹ ቢክዱ ስላልኩ ነው አለ። ትዝ ብሎት ነው ያን ያነሳው። በጎቼን አሰማራ አለው አምላካችን ኢየሱስ ክርስቶስ። አንድ ዕንቁ ጭቃ ላይ ቢወድቅ ያንን ወልውለው ጭቃውን አጽድተው በክብር እንደሚያስቀምጡት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም የወደቀውን ሊቀ ሐዋርያት ቅዱስ ጴጥሮስን አንስቶ የበደለውን ቅዱስ ጴጥሮስን በንስሐ መልሶ ለበለጠ ክብርና ማዕረግ አበቃው። ክብር ምስጋና ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እንደዚህ ነው። ከተመለስን እግዚአብሔር ይመለሳል። ወደ ኋላ ተመልሶ ያለፈውን በደልና ኃጢአት ቆጥሮ ለበቀል የሚዘጋጅ አምላክ አይደለም። ባለ ብዙ ምሕረት ነው የኛ አምላክ። ባለ ታላቅ ይቅርታ ነው። ቸርነቱ ብዙ ነው። እባካችሁ እኔማ ዋጋ የለኝም፣ ወድቄአለሁ፣ በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ፣ ረክሻለሁ ብለን ከእግዚአብሔር አንራቅ። ይልቅ በንስሐ እንመለስ። እግዚአብሔር የዛሬውን ንስሐ ይቀበላል። የዛሬውን ጩኸት ያደምጣል። የዛሬውን እንባ ይመለከታል። የምሕረት እጆቹን ዘርግቶ ይቀበለናል፣ ያከብረናል። ማክበር ያውቅበታል። ስምዖን ጴጥሮስን አከበረው። የሚገርም ነው። ፍቅርን ምክንያት አድርጎ በፍቅር ጠይቆት ትወደኛለህን እያለው ኃላፊነት ለመቀበል እውቀት ብቻ በቂ አይደለም፣ ፍቅር ያስፈልጋልና ትወደኛለህን አለው። 3 ጊዜ ነው የጠየቀው። ነገሩ 3 ጊዜ መሆኑ ምስጢረ ሥላሴን ያጠይቃል። እግዚአብሔር በስም በአካል በግብር 3 ስለሆነ ልዩ ሦስትነት ምስጢረ ሥላሴ በስም አብ ወልድና መንፈስ ቅዱስ 3 ስም፣ በአካል ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል። በግብር አብ አባት ወላዲ ወላጅ፣ ወልድ ተወላዲ ወይም ልጅ፣ መንፈስ ቅዱስ ሰራጺ የሰረጸ ወይም የወጣ ከአብ ብቻ የሰረጸ።
ይህን ሲያጠይቅ ነው ምስጢረ ሥላሴ። ቃሉ አንድ ነው። ትወደኛለህ ይህን ነው የሚለው። ቃሉ አንድ መሆኑ አለመለወጡ በባህሪ በመለኮት በስልጣን በመንግስት በአገዛዝ ይህንን ሁሉ በመሳሰለው አንድ አምላክ እግዚአብሔር አንድነትና ሶስትነትን የሚያመለክት ነው። ሶስት ጊዜ ጠይቆ አምላካችን ኢየሱስ ክርስቶስ ኃላፊነት ሰጠው ለስምዖን ጴጥሮስ። ከዚያም እንዲህ ያለው እውነት እውነት እልሃለሁ አለው አንተ ጎልማሳ ሳለህ ተመለስኩ። እዚያው ዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር አለው። ይህ ማለት ምንድነው? ሰው ጎልማሳ ሳለ ጉልበት አለው፣ አቅም አለው። ወገቡን በራሱ ይታጠቃል፣ ጫማውን በራሱ ያጠልቃል፣ ወደ ወደደው ወደ ፈቀደው ቦታ ይሄዳል። ምንም አጋዥ አይፈልግም፣ አቅም ስላለው በቁሙ ይህንን ማለት ነው። በሸመገልክ ጊዜ ግን አለ እጅህን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወደውም ይወስድሃል አለ። አሁንም በቁሙ ሰው ሲሸመግል አይኖቹ ይፈዛሉ፣ ሰውነቱ ይደነዝዛል፣ ጉልበቱ ይደክማል፣ አቅም ያጣል። ያን ጊዜ ጫማዬን አጥልቁልኝ፣ ወገቤን አስታጥቁኝ፣ አስቀምጡኝ፣ አንሱኝ፣ አግቡኝ፣ አውጡኝ ይላል። እርዳታ ይፈልጋል ሽማግሌ አረጋዊ። ምስጢሩ ግን እንደዚህ ነው። ጎልማሳ ሳለህ ገና በአይምሮ ባልበሰልክበት ባልጠነከርክበት ጊዜ የልብህን ወገብ በራስህ ፈቃድ ትታጠቃለህ፣ አንተም ወደምትወደው ትሄዳለህ። ምን ማለት ነው? አምላካችን ኢየሱስ ክርስቶስን ታውቀዋለህ፣ የሱ ደቀ መዝሙር ነህ፣ ከሱ ጋር ነበርክ ሲባል አላቀውም ብሎ መከራን ተሰቅቆ ፈርቶ ክዷልና ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን በልቡና በበሰልክ ጊዜ በአይምሮ በጠነከርክ ጊዜ ጸጋ መንፈስ ቅዱስን በተቀበልክ ጊዜ የአይምሮ ሽምግልና ነው፣ የአይምሮ መብሰል ነው። በዚህ ጊዜ ግን አለ እጅን ትዘረጋለህ፣ ለመከራ ለመስቀል ትዘረጋለህ። አንተም የማታውቀው ባዕድ ወደማትወደው ይወስድሃል። ባዕዱ ኔሮን ቄሳር ይወስድሃል ለመከራ በግፍ ለሞት አሳልፎ ይሰጠው ዘንድ ነበረና ባዕዱ ኔሮን ሮማዊ ቄሳር። ሌላው ባዕዱ መንፈስ ቅዱስ በግብር በክብር ባነዋወር በባህሪ ባዕድ ነውና መንፈስ ቅዱስ እሱ ወደማትወደው ወደ መስቀል ይወስዳል። እጅን ትዘረጋለህ። ይህንን ማለት ነው። እዚያ ዮሐንስ ወንጌል ምዕራፍ 21 ቁጥር 19 ላይ በምን አይነት ሞት በሉ እግዚአብሔርን ያከብር ዘንድ እንዲያለው ሲያመለክተው ይህንን አለ። በአይምሮ በሸመገልክ በበሰልክ ጊዜ እጅን ትዘረጋለህ፣ ወደማትወደውም ይወስድሃል ያለው ይህንን ነው። በምን አይነት ሞት እግዚአብሔርን ያመሰግን ዘንድ እንዳለው ሲያመለክት ነው ክርስቶስ የተናገረው። ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስም ብሎ ለቅዱስ ወንጌል ብሎ ለጽድቅ ብሎ ለክርስቲያኖች ብሎ ለእውነት ብሎ ስምዖን ጴጥሮስ እንደ አምላኬ መሰቀል አይገባኝም፣ እኔን ቁልቁል ስቀሉኝ ብሎ አምላኩን እንዲህ አድርጎ አክብሯል። በረከቱ ይደርብን፣ ክብር ይግባው ሊቀ ሐዋርያት ቅዱስ ጴጥሮስ። ይህን የተናገረው አምላካችን ኢየሱስ ክርስቶስ ከዚያም በኋላ ተከተለኝ አለው ይላል። ተከተለኝ ለጊዜው በእግረ ሥጋ ተከተለኝ ነው። ፍጻሜው በእግረ ልቡና ተከተለኝ፣ በመከራ ምሰለኝ። እኔ ለድነት ዓለም ለቤዛ ዓለም እንደተሰቀልኩኝ መስዋዕት ሆኜ እንደቀረብኩ አንተም ስለ ስሜ ተሰቀል፣ መከራዬን ተቀበል፣
መስቀልህን ተሸከም አለው። ተከተለኝ ማለቴ ነው። በእግረ ሥጋ እንዲህ መከተል ብቻ አይደለም። ቅዱስ ጴጥሮስ ተከተለ፣ በልቡናው እግር ተከተለ። አምላኩን በመከራ መሰለ። ይህን የተነገረው በአእምሮ ስለበሰለ መንፈስ ቅዱስ ስላበሰለው። መጽሐፍ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ጀምሮ ወንድሞቼ ሆይ በአእምሮ ሕፃናት አትሁኑ፣ የማታውቁ ያልበሰላችሁ አትሁኑ ነው ያለው። ለክፋት ነገር ሕፃናት ሁኑ እንጂ ለክፋት ነገር ሕፃናት ሁኑ እንጂ። ሕፃናት ንጹሕ ልቡናን ያላቸው ቅኖች ናቸው፣ የዋሆች ናቸው። ሕፃን ንጹሕና ቅን መሆኑ በሚያደርገው ሥራ ይታወቃል ይላል ምሳሌ 20 ቁጥር 11 ላይ። ሕፃናት ንጹሐን ናቸው፣ ቅኖች ናቸው፣ የዋሆች ናቸው። ቂም በቀል የለባቸውም። አሁን ተቆጥተናቸው ቆንጥጠናቸው ገስጸናቸው እያለቀሱ እንባቸው እየፈሰሰ እንባቸው ሳይደርቅ የሚያስቅ ነገር ከመጣ ከትከት ብሎ ይስቃሉ። ለምን መሰላችሁ? ንጹሕ ልብ ነው ያላቸው። እግዚአብሔር አምላካችን እንደ ሕፃናት ያለ ንጹሕ ልብ፣ የዋህ ልብ ለሁላችንም ይስጠን። እኛም እኮ ያንን አልፈናል፣ በሕፃንነት ጊዜ አልፈናል። ግን አሁን ስናድግ ልባችን ቂም አርግዞ ለበቀል ይጣደፋል። ምቹ ጊዜ ይፈልጋል። ንጽሕና የለንም፣ ተበላሽተናል፣ ቆሽሸናል፣ በእድሜ ገፍተናል። ልቡናችን ግን ተበላሽቷል። እግዚአብሔር ይህን የቆሸሸ ልቡናችን ያንጻልን። ሕፃናት ንጹሐን ናቸው፣ ቂም በቀል የለባቸው፣ ቅኖች ናቸው፣ ደግሞ እውነተኞች ናቸው። ያዩትን ነገር ምንም አይደብቁም፣ ይናገራሉ። ለክፋት ነገር እንደ ሕፃናት ሁኑ ማለት ሕፃናት ዘንድ ክፉ ነገር የለም፣ ቂም የለም፣ ሐሰት የለም። እንደነሱ ሁኑ ነው። ንጹሕ ልብ ይኖራችሁ ነው። በአእምሮ የበሰላችሁ ሁኑ ይላል። ሁላችንን በአእምሮ ያብስለን። በልቡና መብሰል ሽምግልና፣ አሁን እዚህ ላይ ያነሳው የልቡና ሽምግልና። በአእምሮ ሸመገለ ቅዱስ ጴጥሮስ። ስለዚህ መከራውን አልተሰቀቀውም። መጀመሪያ እሱ ወደሚወደው ነው የሚሄደው። ከሸመገለ ከበሰለ በኋላ ግን መንፈስ ቅዱስ ወደ ወደደው ሄደ። አቤቱ በሉ አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስህም በጽድቅ ምድር ይምራኝ። መዝሙር 142 ቁጥር 10። ሁልጊዜ ለጸሎት ስንቆም እንዲህ እንበለው አምላካችን እግዚአብሔር አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ እንበለው። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን እንበለው። መጀመሪያ ስምዖን ጴጥሮስ በሥጋ ፈቃዱ ሄደ እኮ ባልጠነከረ ጊዜ። ከዚያም አምላኩን ካደ፣ አላውቅም እያለ። በኋላ ግን ተመለሰ፣ ሲበስል ተጸጸተ። ከዚያም እግዚአብሔር ወደ ፈቀደው ሄደ፣ መንፈስ ቅዱስ ወደሚወደው ሄደ። ሁልጊዜ እንደዚህ ነው የሚሆነው ወገኖቼ። በእግዚአብሔር ፈቃድ ስንመራ፣ በመንፈስ ቅዱስ ጸጋ ስንበስል ይሄ ይደረግልናል። ቅዱስ ጴጥሮስን፣ ቅዱሳንን፣ ጻድቃን ሰማዕታትን፣ እውነተኞቹን የሃይማኖት አባቶችን እግዚአብሔር መራቸው። የእግዚአብሔርን ፈቃድ አደረጉ። ስምዖን ጴጥሮስ ከሥጋ ፈቃዱ ከራሱ ፈቃድ ተለየ፣ በእግዚአብሔር ፈቃድ ኖረ። ስለ አምላኩ እስከ ሞት ድረስ መሥዋዕት ሆኖ ቀረበ። ይህንን የሚያመለክተው አንዱ የዚህ ታሪክ ምስጢራዊ ትርጉም። ሌሎቹን ምስጢራት እንመልከት። ታሪኩ አይለወጥም። አምላካችን ኢየሱስ ክርስቶስ ስምዖን ጴጥሮስን ትወደኛለህን ብሎ ጠይቆ ኃላፊነትን የሰጠው፣ አደራን የሰጠው
ኃላፊነት አደራ የሚሰጠው በፍቅር ስለሆነ ነው። ኃላፊነትን ለመቀበል ግልገሎቹን ለማሰማራት፣ ጠቦቶቹን ለመጠበቅ፣ በጎቹን ለማሰማራት የግድ ፍቅር ሊኖር ያስፈልጋልና ነው። ፍቅር የሌለው ሰው የእግዚአብሔርን መንጋ መጠበቅ ማሰማራት አይችልም። ለዚህ ነው ይህን ጥያቄ የጠየቀው አምላካችን ኢየሱስ ክርስቶስ። ፍቅር ያስፈልጋል የእግዚአብሔርን መንጋ ለመጠበቅ። ትወደኛለህን የሚለው ጥያቄ የቀረበው ለዚህ ነው። እንግዲህ ስምዖን ጴጥሮስ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ 3 ዓመት ሙሉ ተምሯል። መንጋውን ለመጠበቅ ግን ዕውቀት ብቻውን በቂ አይደለም። ትምህርት ብቻውን በቂ አይደለም። ፍቅር እንዳለው መረጋገጥ አለበት። ለዚህ ነው ትወደኛለህን 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 ብሎ ከአንዴም 3 ጊዜ ጠየቀው። ነገር በ3 ይጸናልና ፍቅር ግድ ነው። ፍቅረ እግዚአብሔር ያለው ሰው ፍቅረ ቢጽ ይኖረዋልና እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ የሚወድ ሰው ባልንጀራውን እንደ ራሱ እንደ ነፍሱ ይወዳልና። የአዲስ ኪዳን ትእዛዝ ራሱ ፍቅር ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ከጸሐፍት ፈሪሳውያን ወገን የሆነ አንድ ሕግ አዋቂ መጣና ጠየቀው። መምህሮ ያለው ከሕግ ማናቸይቱ ትእዛዝ ታላቅ ናት? የትኛዋን ልጠብቅ አለው። የማቴዎስ ወንጌል ምዕራፍ 22 ከቁጥር 35 ጀምሮ አምላካችን ኢየሱስ ክርስቶስም እንደዚህ ብሎ መለሰለት። ከሕግ የምትበልጠው ታላቂቱ ሕግ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ የምትለው ናት አለ። የመጀመሪያው ፍቅረ እግዚአብሔር። ሁለተኛይቱም ይህችን ትመስላለች አለ። ሁለተኛይቱም ባልንጀራህን እንደ ራስህ አድርገህ ውደድ የምትል ናት አለ። ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ተጠቀለሉ፣ ተፈጸሙ አለ። ለዚህ ነው አምላካችን ኢየሱስ ክርስቶስ ስምዖን ጴጥሮስን ትወደኛለህን ብሎ የጠየቀው። እግዚአብሔርን የሚወድ ባልንጀራውን ይወዳል። እግዚአብሔርን የሚወድ የእግዚአብሔርን መንጋ የእግዚአብሔርን ሕዝብ በግልገሎች፣ በጠቦቶች፣ በበጎች የተመሰሉትን ይወዳል። ለዚህ ነው ፍቅርን የጠየቀው። ስምዖን ጴጥሮስ ከክርስቶስ እግር ስር ቁጭ ብሎ የተማረው ዕውቀት ብቻ አይደለም። ወንጌልን በቃል ብቻ አይደለም የተማረው፣ ፍቅርን ተምሯል። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ ገብቶታል። ቸርነቱን ቀምሷል፣ አጣጥሟል። ውለታው ገብቶታል። ለዚህ ነው አደራውን የተወጣው፣ ኃላፊነቱን በአግባቡ የተወጣው። ስለ በጎቹ፣ ስለ ጠቦቶቹ፣ ስለ ግልገሎቹ ቁልቁል እስከ መሰቀል ደርሶ በሰማዕትነት ያረፈው። ግልገሎች የምን ምሳሌ ነው ስንል አሁን ደግሞ በዕድሜ እንመልከት። ግልገሎች የሕፃናት ምሳሌ ናቸው። በዕድሜ ገና እንደተወለዱ ያሉ ሕፃናት ግልገሎች ይባላሉ። ግልገሎቼን አሰማራ ሲል ሕፃናትን አጥምቅ ነው። የቃሉን ወተት እየጋትክ የቃሉን የሕይወት ውሃ እያጠጣህ የቃሉን ፍትፍት እያጎረስክ አሳድግ ነው። ግልገሎችን ማሰማራት ማለት ነው። ሕፃናት እንዳሏቸው ነው። ነጭ ወረቀቶች ናቸው። አሰማራ ነው ያለው። ከዛ ጠቦቶቼን ጠብቅ ነው ያለው። ጠቦት ላይ ጥበቃ ነው። ጠቦቶች የተባሉ ወጣቶች ናቸው። የወጣትነት ዘመን በጠቦትነት ይመስላል። በጉብዝና ወራት ፈጣሪ አስብ ይላል መክብብ 12 ቁጥር 1 ላይ። ይሄ የጉብዝና ወቅት የወጣትነት ጊዜ በጣም ፈታኝ ነው። ጨብጠን የምናቆምበት፣ ሮጠን የምንቀድምበት፣
ታግለን የምንጥልበት ጊዜ ነው። ስለዚህ ወጣትነት ብዙ ጥበቃ ያስፈልገዋል። ወጣትነት በአግባቡ ካልተጠበቀ ችግር ነው የሚያመጣው። ስለዚህ ጠቦቶቼን ጠብቅ አላስረግጦ ወጣቶቼን ማለት እንዳይጠፉ እንዳይሰበሩ። ስንት ወጣቶች ተሰብረዋል አሁን። እንዳይሰበሩ፣ በሱስ እንዳይሰበሩ፣ በኃጢአት በክህደት በጥርጥር እንዳይጠፉ ጠብቅ። ከዚያም በጎቼን ደግሞ አሰማራ። በግ የመጨረሻው ደረጃ ነው። ከዚያ በኋላ እድገት የለም። ግልገል የመጀመሪያው ነው። ጠቦት ይቀጥላል። ከዚያ በግ። ሽማግሌዎችን አረጋውያትን አሰማራ ነው። በሽምግልና በቃ ምንም ነገር የለም። ያንን ማለት ነው። ሌላም አለ። በሰው ልጆች በሙሉ ደግሞ ሕይወት ውስጥ እናየዋለን። ይሄንን ግልገሎቼን አሰማራ ማለት ፍጥረታውያን የሰው ልጆችን ማለት ነው። ያላመኑ፣ ያልተጠመቁ፣ ክርስትናን ያልተቀበሉ ገና እንደተፈጠሩ ያሉትን ግልገሎች ይላቸዋል። ግልገል ማለት ያ ነው። አሁን ግልገል ገና እንደተወለደች ነው ያለችው። እንደዚሁ ገና ተፈጥረው የሚመላለሱ የሰው ልጆች በምድር ላይ አሉ። እነሱን አስተምር፣ አሳምን፣ አጥምቅ ማለት ነው። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል እንዳለ አምላካችን ኢየሱስ ክርስቶስ። የማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ወንጌልን በዓለም ሁሉ ለሰው ልጆች አስተምረህ አሳምን ነው፣ አጥምቅ ነው። ፍጥረታውያንን ማሰማራት ማለት እንደዚህ ነው። ግልገሎችን ማሰማራት ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው ይላል። በመንፈስም የሚመረመር ስለሆነ አይቀበለውም ይላል። ፍጥረታውያን የሚላቸው ያላመኑ ያልተጠመቁ ናቸው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ጀምሮ። ይሄ መጀመሪያው ነገር። ዛሬም በዓለማችን ውስጥ ብዙ ፍጥረታውያን አሉ፣ ስድ የሚኖሩ ሀልዎተ እግዚአብሔርን የማያምኑ እግዚአብሔር የለም የሚሉ እንብላ እንጠጣ ነገ እንሞታለን የሚሉ ሆዳቸው አምላካቸው፣ ክብራቸው መኖራቸው፣ ሐሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ብዙ ሰዎች አሉ። እነኚህ በግልገል ተመስለዋል። እነኚህን አሰማራ፣ አሳምን፣ አጥምቅ ብሎታል። ሁለተኛ ጠቦቶች ናቸው። ጠቦቶች የሚባሉት ደግሞ ስጋውያኑን እኛን ያመለክታል። ፍጥረታውያን እንዳንባል አምነናል፣ ተጠምቀናል። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደን በሜሮን ከብረናል። የአምላክን ቅዱስ ሥጋና ክብር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ነገር ግን ስራችን እንደ ፍጥረታውያን ነው። ያንዳንዶቻችን እንደ አሕዛብ ነው። እንዳላመኑት እንዳልተጠመቁት በሥጋ ሥራ፣ በጨለማ ሥራ፣ በኃጢአት ሥራ ውስጥ የምንመላለሰው ስጋውያኑ በጠቦቶች ተመስለናል። ጠብቅ አለ። ይሄን አስረግጠን እንመልከት። ቅዱስ ጳውሎስ እንደዚህ ብሎ አምጥቶታል። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 ጀምሮ እንመልከት። እኔም ወንድሞቼ ሆይ ይላል የሥጋ እንደመሆናችሁ በክርስቶስም ያልበሰላችሁ መሆናችሁ ተመልክቼ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም ይላል። ገና ጽኑ መብል መብላት አትችሉም ነበርና አለ ወተት ጋትኳችሁ ይላል። ገና ስጋውያን ናችሁና ይላል። እስካሁን ድረስ ገና አትችሉም አለ። ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለምን ይላል። እንደ ሰውስ ልማድ አትመላለሱምን ይላል። እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ እያላችሁ ብትኖሩ ስጋውያን መሆናችሁ አይደለም ይላል። ስለዚህ እኛ ስጋውያን ነን፣ ገና ወደ መንፈሳዊነት አላደግንም። ጠቦት ላይ ነው ያለነው፣ እዛ ደረጃ ላይ ነው ያለነው።
ፍጥረታውያን እንዳንባል ልዩነቱ ማመናችን ነው፣ መጠመቃችን ነው። ግን ልክ እንደ ፍጥረታውያኑ ጣዖት የምናመልካለን፣ የምናመነዝራለን፣ ከዚህም ከዚያም የምንደርስ በዝሙት የምንመላለስ መቅደስ አካላችንን የምናረክሳለን። በጎጠኝነት እርስ በርስ በመለያየት በመበላላት በመነካከስ የምንኖራለን። እነሱ እኔ የኬፋ የጴጥሮስ ነኝ፣ እኔ የአጵሎስ ነኝ፣ ሌላው ደግሞ እኔ የጳውሎስ ነኝ እያሉ እንደተለያዩ ዛሬም የምንለያለን። እኔ እንትና ተማሪ ነኝ፣ እኔ እንትና ተከታይ ነኝ የምንላለን። ምን ብቻ እግዚአብሔር በሰጠን ቋንቋ በጎጠኝነት እርስ በርስ የተበላላን የተለያየናለን። ይሄ የሚያጣላን ይሄ የሚያባላን አለን። ገና ስጋውያን አይደለን። ቂምን አርግዘን ለበቀል የምንጣደፍ፣ ፍርድ የምናጓድል፣ ድሃ የምንበድል፣ ጉቦ የምንቀበል፣ ሰነድ የምንሰርዝ፣ የምንደልዝ፣ በሚዛን የምናጭበረብር ስጋውያን አለን እኮ። በትዕቢት በሐሰት በተንኮል በሽንገላ የምንመላለስ፣ ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በሲጋራና በጫት በአሽሽ ሱስ የምንኖር አለን። ስማችን ክርስቲያን ነው፣ ስራችን የፍጥረታውያን ያዛብ ነው። ስጋውያንን ገና እንደ ሰው ልማድ ነው የምንኖረው። ስለዚህ እነኝን ስጋውያኑን ጠቦቶቹን ጠብቅልኝ አለ። ፍጥረታውያን ቀላሎች ናቸው፣ እነሱን ማሰማራት ማምጣት ቀላል። እኛን ግን ያመንነውን የተጠመቅነውን ቤቱ የምንመላለስ ነውን የለመድነውን ግን መለወጥ በጣም ከባድ ነው። አንዳንዶቻችን እኮ አወኩሽን አኩሽ እኮ ነው ተለማምደናል። ስጋውያንን መለወጥ አቅቶናል። እግዚአብሔር ይለውጠን፣ እግዚአብሔር ያሳድገን። ይሄ ጠቦትነት ነው፣ ስጋዊነት። ብዙዎቻችን ደግሞ አሁን እዛ ውስጥ ነው ያለነው። በጎች እድገታቸውን የጨረሱ መንፈሳውያን ናቸው። ዛሬ ስለ መንፈሳዊነት እንደኔ ቆመው እዚህ የሚሰብክ ሞልቷል፣ የሚዘምር ሞልቷል፣ የሚያነብ ሞልቷል፣ አልጠፋም። እንደናንተም ቁጭ ብሎ የሚሰማ ሞልቷል። መንፈሳዊውን የእግዚአብሔርን ቃል ጥቅሱን እያወጣን ግድግዳችን ላይ እንለጥፈዋለን፣ መኪናችን ላይ እንለጥፈዋለን፣ ልብሳችን ላይ አትመነው እንሄዳለን። ግን ስንቶቻችን እንደ መንፈሳዊው ቃል እንኖራለን ነው ጥያቄው። መንፈሳዊነትን መናገርና መኖር ይለያያል። እግዚአብሔር አምላካችን መንፈሳዊነትን እንድንኖረው በቸርነቱ ይርዳል። ስለ መንፈሳዊነት መናገርና መንፈሳዊነትን መኖር ይለያያል። በጎች ያለው መንፈሳዊነት ደረጃ የደረሱትን ነው። እግዚአብሔር ሁላችንን መንፈሳዊያን ያድርገን። መንፈሳዊ ሰው ሁሉን ይመረምራል ይላል፣ እርሱ ግን በማንም አይመረመርም ይላል። እንዲያስተምረው የጌታ ልብ ማናውቆት ነው ይላል። እኛ ግን የክርስቶስ ልብ አለን ይላል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 15 ጀምሮ መንፈሳዊ ሰው በመንፈስ ቅዱስ የሚመራ ሰው ሁሉን ይመረምራል፣ እሱ ግን በማንም አይመረምርም አለ። መንፈሳዊ ሰው በመንፈስ ቅዱስ ይመራል። በሥጋ ፈቃዱ አይመራም፣ በሰዎች ፈቃድ አይመራም። ሁል ጊዜ የእግዚአብሔርን ፈቃድ ያስቀድማል። እኛ አለ የክርስቶስ ልብ አለን አለ። ቅዱስ ጳውሎስ የኖረበትን ነው የሚጽፈው። መንፈሳዊ ነው እሱ። ስለ መንፈሳዊ የሚናገር ብቻ አይደለም፣ መንፈሳዊነትንም የሚሰራ የሚኖር ነው። ምንድን ነው ያለው? በድፍረት ሲጽፍ እኔ ክርስቶስን እንደምመስል እናንተ ምንን መሰሉ ብሏል እኮ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ጀምሮ ኖሮበታል። የክርስቶስን አሰረ ፍኖት ተከትሏል፣ ፍለጋውን ተከትሏል፣ እንደ እግዚአብሔር ፈቃድ ተመላልሷል፣ ኖሯልና ነው። የክርስቶስ ልብ አለን አለ። የክርስቶስ ልብ ፍቅር ነው። መንፈሳዊ ሰው ፍቅር አለው። የሚወዱትን ብቻ አይደለም የሚወደው፣ ጠላቶቹንም ይወዳል። የክርስቶስ ልብ ይቅር ባይ ነው። መንፈሳዊ ሰው ይቅር ባይ ነው፣ ይቅርታን ያደርጋል። የክርስቶስ ልብ የዋህ ነው። መንፈሳዊ ሰው የዋህ ነው። የክርስቶስ ልብ ትሁት ነው። መምህረ ትሕትና ነው እሱ። መንፈሳዊ ሰው ትሁት ነው። በተሰበረ ልብ በተዋረደ መንፈስ ይኖራል። የክርስቶስ ልብ አለን ማለት ያ ነው። ስንቶቻችን አሁን የክርስቶስ ልብ አለን? አሁን ሐሳባችን እንደ እግዚአብሔር ሐሳብ ነው።
ምንድነው በውስጣችን የሚመላለሰው? ምንድነው ምኞታችን? መንፈሳዊነት ነው፣ በግነት ይሄን ያመለክታል። ሌላው በእኛ በክርስቲያኖች ዘንድ ያለ ነገር ነው። ግልገሎች የተባሉ ጀማሪ ክርስቲያኖች ናቸው። አዲስ ክርስቲያን ግልገል ይባላል። ገና እንዳመን እንደተጠመቀ ማለት ነው አዲስ ክርስቲያን። ጠቦቶች የሚባሉ ማዕከላውያን ክርስቲያኖች ትንሽ የተለማመዱ። በጎች የሚባሉ ደግሞ ፍጹማን ክርስቲያኖች ናቸው። እግዚአብሔር ሁላችንንም ወደ ፍጹምነት ደረጃ ያሳድገን። እንግዲህ ስምዖን ጴጥሮስ ይህን ኃላፊነት ተቀብሎ ድርሻውን ተወጣ፣ ኃላፊነቱን ተወጣ። እሱ ብቻ አይደለም፣ ከሱ ጋር የነበሩት ቅዱሳን ሐዋርያት በሙሉ ይህን ተረክበው ተወጡ። ዛሬ እኛ ከዚህ ታሪክ ምንድነው የምንማረው? ታሪክ ብቻ ተርከን እንዳንተው በታሪኩ መስታወትነት የራሳችን ሕይወት እንመለከታለን። በታሪኩ ሚዛንነት የራሳችን ሕይወት እንመዝናለን። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ጴጥሮስን ተወደኛለህ ብሎ ጠይቆ መንጋውን አደራ እንደሰጠው እንዲሁ ዛሬም የእግዚአብሔርን መንጋ የእግዚአብሔርን ሕዝብ በበጎች የምንመሰለውን እኛን የሰው ልጆች ለካህናቱ አደራ ሰጥቷል። እግዚአብሔር እንዲህ ይላል፣ እናንተ የማሰማሪያዬ በጎች ሰዎች ናችሁ ይላል። ሕዝቅኤል 34 ቁጥር 31 ላይ ተመዝግቧል። የማሰማሪያዬ በጎች ያለው ለጊዜው ሕዝበ እግዚአብሔር እስራኤል ዘሥጋን ነው በበጎች የመሰለው። በአዲስ ኪዳን እስራኤል ዘነፍስ የምንባል የአዲስ ኪዳን እስራኤሎች እኛ ክርስቲያኖች የእግዚአብሔር በጎች ተብለናል። እኛ በጎቹ ነን። ቸሩ ጠባቂያችን፣ መልካሙ እረኛችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለሕዝበ እግዚአብሔር ለእስራኤል ዘሥጋ እረኞች እንዳስነሳ፣ ሌዋውያን ካህናትን እንዳስነሳ፣ ቅዱሳን ነቢያትን እንዳስነሳ ዛሬም ደግሞ በአዲስ ኪዳን ሐዋርያትን አስነስቷል። ጻድቃን ሰማዕታትን አስነስቷል። ሊቃውንተ ቤተክርስቲያን አስነስቷል። በዘመናችን በቅዱሳን ሐዋርያት እግር የተተኩትን ካህናቱን ቀሳውስቱን አስነስቷል። አይንተ እግዚአብሔር የሚባሉ እነሱ እረኞቻችን ናቸው፣ ጠባቂዎቻችን ናቸው። በጸጋ አምላካችን በባህሪው ጠባቂያችን ነው፣ መጋቢያችን ነው፣ ተንከባካቢያችን ነው። እነሱ ደግሞ በጸጋ ከሱ በተሰጣቸው ስልጣን ጠባቂዎቻችን ናቸው። እንዲህ ስላለ አምላካችን እግዚአብሔር አስቀድሞ ትንቢተ ኤርምያስ ምዕራፍ 23 ከቁጥር 4 ጀምሮ አየዋለሁ። የሚጠብቋቸውን እረኞች አስነሳላቸዋለሁ፣ ዳግመኛም አይፈሩምና አይደነግጡም፣ ከእነርሱም አንድ አይጎድልም ይላል እግዚአብሔር ነው የሚለው። እረኞች አስነሳላቸዋል፣ የሚጠብቋቸው ቅዱሳን ሐዋርያትን አስነሳ። ምን እያለ? ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ እያለ አስነሳ ቅዱስ ጴጥሮስ ሌሎቹንም ሐዋርያት። ከዚህ በኋላ አይፈሩም፣ አይደነግጡም። ለምን? እረኛ አላቸው፣ ጠባቂ አላቸው። አውሬ ይበላናል፣ ተኩላ ይነጥቀናል ብለው አይፈሩም። የሰው አውሬዎች አሉ፣ የሰው ተኩላዎች አሉ። እግዚአብሔር ከሰው አውሬ ከሰው ተኩላ ሁላችንን ያድነን። ከጉሩኗ ከቤተ ክርስቲያን እየነጠቁ በጎቹን የበሉ ያሳቱ ያስካዱ አሉ። አይፈሩም። እረኛ ካለ አይደነግጡም። እረኛ በእስራኤል ባህል ከፊት ነው የሚሄደው በትሩን ይዞ። በጎቹ እረኛቸውን ነው የሚከተሉት። ድምፁን ይሰማሉ፣ እሱም በየስማቸው ይጠራቸዋል። እረኛው ሲቆም ይቆማሉ፣ ሲቀመጥ ይቀመጣሉ። በለምለም መስክ ያሰማራቸዋል፣ በረፍት ውሃ ይመራቸዋል። እንዲህ እንዳለ ቅዱስ ዳዊት ሲዘምር መዝሙር 22 ቁጥር 1 ጀምሮ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል፣
ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመን ሙሉ ይከተሉኛል። በእግዚአብሔር ቤትም ለዘላለም እኖራለሁ። እግዚአብሔር እረኛዬ ነው። እግዚአብሔር ጠባቂዬ ነው። የሚያሳጣኝም የለም። በምድር የሚያሳጣኝ ነገር የለም። በዝናብ እያበቀለ በፀሐይ እያበሰለ የሚመግበን እሱ ነው። በነፋስ እያቀዘቀዘ የሚያኖረን እሱ ነው። የሚያስፈልገንን በሙሉ አያሳጣንም፣ ይሰጠናል። የዕለት ጉርስ፣ የዓመት ልብስ ይሰጣል። ጤና፣ ሰላም፣ ፍቅር ይሰጣል። ትዳር ጸጋችን ከሆነ ይሰጣል። ልጅ ይሰጠናል። በረከቱን አብዝቶ ያድለናል ማለት ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለምለም መስክ ያሳድረኛል። እንዲህ ባለ ለምለም መስክ በቅድስት ቤተ ክርስቲያን ያሳድረኛል። በረፍት ውሃ ይመራኛል። የሕይወት ውሃ፣ የረፍት ውሃ የእግዚአብሔር ቃል ባለበት ይመራኛል ነው። ይኸው የረፍት ውሃ ነው እኮ እያጠጣን እኮ ነው አምላካችን። የረፍት ውሃ ተጠምቀን ልጅነት ያገኘንበት ቅዱሱ ማይ ነው። በረፍት ውሃ ይመራኛል ማለት እኮ እንደዚህ ነው። እናንሳ ሌላ ነገር። በፊቴ ገበታን አዘጋጀህልኛል። የተዘጋጀልን ገበታ ቅዱስ ቃሉ ነው። የተዘጋጀልን ገበታ ቅዱስ ሥጋውና ክቡር ደሙ ነው። የሕይወት እንጀራ ቅዱስ ሥጋውን ቆርሶ ሰጠ። የሕይወት መጠጥ ክቡር ደሙን አፍስሶ ሰጠ። እንድንበላ እንድንጠጣ ብሉይ ነው ያለው እኮ። ጠጡኝ እኮ ነው ያለው። በፊቴ ገበታን አዘጋጀህልኝ። በረፍት ውሃ ይመራኛል። ረፍት ወዳለባት ወደ መንግሥተ ሰማያት ያገባኛል ነው። አምላካችን በቸርነቱ ሁላችንን ለመንግሥተ ሰማያት ክብር ያብቃን። በረፍቷ ይመራኛል። ስለ ስሙ በጽድቅ መንገድ መራኛል። ስለ ስሙ፣ ስለኛ አይደለም። እኛ የምናውቀው ኃጢአተኝነታችን በደለኛ መሆናችንን ነው። ማንም እንዳይመካ ከሥራ አይደለም፣ ይህ የእግዚአብሔር የጸጋ ስጦታ ነው ይላል ኤፌሶን ምዕራፍ 2 ቁጥር 8 ላይ። ማንም ሰው መመካት አይችልም። ቸርነቱ ይሄን አደረገ፣ ስሙ ይሄን አደረገ። ስለ ስሙ ብሎ አዳነን፣ ረዳን፣ ታደገን፣ ነፃ አወጣን። ስለ ስሙ በጽድቅ መንገድ መራኛል። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል ነበርን። በመርገመ ሥጋ በመርገመ ነፍስ ነበርን። በሞተ ሥጋ በሞተ ነፍስ ነበርን። በርደተ መቃብር በርደተ ሲኦል ተይዘን ነበር። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ፣ የሞት ሞት ተፈርዶብን ነበር። ክፉን አልፈራም። ክፉን ጠላት ዲያብሎስንና ሰራዊቱን አልፈራም። ለምን? አንተ ከኔ ጋር ነህና። ለእመ እግዚአብሔር ምስሌነ መኑ ይክለነ እንዳለ ቅዱስ ጳውሎስ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ሮሜ 8 ቁጥር 31 ላይ እግዚአብሔር ከኛ ጋር ከሆነ ማን ይችለናል ማለት ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ። ቃል ሥጋ ሆነ፣ አምላክ ሰው ሆነ። የሚረዳን የሚያድንን ነፃ የሚያወጣን ሰው በጠፋ ጊዜ እኛን ሊያድንን ሰው ሊያደርገን አምላክ ሰው ሆነልን። ክብረ ምስጋና ይግባው። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ማለት እንደዚህ። አሁን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል እኮ ነው የሚለው ቃሉ። እንደ በጎች ትቅበዘበዙ ነበር ይላል ቅዱስ ጴጥሮስ የመዘገበው ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ውድ ዋጋ ከፍሎ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ሰብስቦናል፣ አድኖናል፣ ታድጎናል። ከዚያ በኋላ እኮ ነው ነፍሳትን
ካዳነ ነፃ ካወጣ በኋላ ሞትን ድል አድርጎ ከተነሳ በኋላ እኮ ነው እነ ቅዱስ ጴጥሮስ ያን ኃላፊነት የሰጠው እኮ። አሁን ይሄንን መንጋ ጠብቅልኝ አለ። እረኞች የሚጠብቋቸው እረኞችን አስነሳለሁ አለ። አሁንም አምላካችን እግዚአብሔር ታማኝ እረኞችን፣ ትጉህ እረኞችን፣ ስለ በጎቻቸው ራሳቸውን አሳልፈው የሚሰጡትን እረኞች፣ አገልጋይ የሃይማኖት አባቶችን ቁጥራቸውን ያብዛልን። ይህን መለመን ያስፈልጋል። ተነስተዋል፣ ተሹመዋል። መንጋውን እየወደዱ እንዲያስተዳድሩ፣ እንዲጠብቁ፣ እንዲመሩ፣ እንዲታደጉ። እረኛ በትሩን ይዞ በጎቹን ከአራዊት ይጠብቃል። ካህንም መምህርም የሃይማኖት አባትም መንጋውን ከመናፍቃን ይጠብቃል፣ ከአረማውያን ይጠብቃል። በተሰጠው ስልጣን ማለት ነው፣ በተሰጠው ጸጋ ይጠብቃል። ሌላው እረኛ በበትሩ በጎቹን ይሰበስባል፣ ይሸክፋል፣ አንድ ያደርጋል። እንዲሁ ካህን፣ የሃይማኖት አባት፣ መምህር መንጋውን ህዝቡን በፍቅር አንድ ያደርጋል፣ ይሰበስባል። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው እንዲኖሩ ያደርጋል። ለዚህ ነው እኮ እረኛ ከበጎቹ ፊት የሚሄደው። ሌላው እረኛ ከበጎቹ ፊት እየሄደ ስለ በጎቹ እሱ ታልፎ ይሰጣል፣ ቀድሞ ይሞታል እሱ። ይህንን ያደረጉት ቅዱሳን ሐዋርያት፣ ይህንን ያደረጉት ጻድቃን ሰማዕታት፣ ይህንን ያደረጉት እውነተኞቹ የሃይማኖት አባቶች። ቅዱስ ጴጥሮስ የተቀበለው አደራ ኃላፊነት ይሄ ነው። እግዚአብሔርን የሚወድ ሰው ሁልጊዜ ከመንጋው እኔን ያስቀድመኝ ይላል። ከህዝቡ በፊት እኔ ቀድሜ መከራቸውን ልቀበል ይላል። የህዝቡን ሞት እኔ ልሙት፣ የህዝቡን እስራት እኔ ልታሰር፣ የህዝቡን መከራ እኔ ልቀበል ይላል እንጂ መንጋውን ለአራዊት አሳልፎ ሰጥቶ እሱ አይደላደልም። ዛሬ ፈታኝ ዘመን ላይ ነው ያለነው እኛ። ቅዱስ ጴጥሮስ እረኞቹን የሃይማኖት አባቶችን ያዛቸዋል ኖሮበት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 ጀምሮ እንግዲህ አለ እኔ ከእነርሱ ጋር ሽማግሌ አለ። የሃይማኖት አባት ነውና ሊቀ ሐዋርያት ነውና የክርስቶስን መከራ ምስክር ደግሞም ሊገለጥ ካለው ክብር ጋር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች የሃይማኖት አባቶችን እመክራቸዋለሁ አለ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ ሕዝቡን ጠብቁ፣ አሰማሩ ነው። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን መንጋውን ጎብኙት ይላል። እንደ እግዚአብሔር ፈቃድ ነው፣ እንደ ሥጋ ፈቃድ አይደለም፣ እንደ ሰው ፈቃድ አይደለም። እንደ እግዚአብሔር ፈቃድ በውዴታ ነው፣ በግዴታ ሳይሆን ጎብኙት ይላል። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። ህዝቡን መግዛት፣ ማስተዳደር፣ ማሰማራት በምንድን ነው? በፍቅር ምሳሌ፣ አራያ፣ አብነት በመሆን ነው። በጎቹ የሚሰሙት የእረኛቸውን ድምፅ ነው። በጎቹ የሚከተሉት እረኛውን ነው። እረኛው ደግሞ በጎቹ ቤት መንገድ መሄድ እንዳለባቸው ያሳያል። የቱን መብላት እንዳለባቸው፣ የቱን መጠጣት እንዳለባቸው ያሳያል። ለምለሙን መስክ ያሳያል። የረፍቱኗ ንጹሕኗ ጥሩኗ ያሳያል። ካህንም እንዲህ ነው። የሃይማኖት አባትም እንደዚህ ነው። ሰርቶ ያሳያል፣ አርአያ ይሆናል። ፍቅር ኖሮት፣ ትሕትና ኖሮት፣ ትዕግስት ኖሮት፣ የዋህ ሆኖ ከሁሉ ጋር በሰላም እየኖረ ያሳያል፣ ሰርቶ ያሳያል። ጎጠኛ እረኛ አይሆንም። መለያየትን የሚሰብክ መበላላትን የሚሰብክ እረኛ ጠባቂ አይሆንም። የአረማውያንን ፈቃድ የአሕዛብን ፈቃድ የሚፈጽም እረኛ አይሆንም። ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር፣ ለሥጋ ጥቅም የቆመ በጎቹን አይጠብቅም፣ አሳልፎ ይሰጣል። እንደምናየው ምንደኛ ነው፣ እሱ ቅጥረኛ ነው። ስለ በጎቹ አይገደውም፣ ሙያተኛ ነው። ዛሬ አሁን የምናየው አይደል?
የእረኞች አለቃ በሚገለጥበት ጊዜ የታመነው እረኛ የሕይወትን አክሊል የክብርን አክሊል ይቀበላል። ያልታመነው ደግሞ ዕቃ ተወስዶበት ይፈረድበታል። ቅዱስ ጴጥሮስ በእውነት ታመነ፣ እግዚአብሔርን ወደደ፣ መንጋውን ወደደ። ስለ መንጋው ታልፎ ተሰጠ። የታደሉት ይህንን አደረጉ፣ ያልታደሉት ደግሞ ወድቀው ቀሩ፣ በማይጠቅም ነገር ጠፉ። እግዚአብሔር አሁንም ለሰነፎቹ እረኞች ትጋት ለሌላቸው የተላኩበትን ዓላማ ለማያውቁ ሰዎች ልቡና ይስጥልን። እውነተኞቹ የሃይማኖት አባቶች እውነተኞቹ ካህናት የተላኩት ከእግዚአብሔር ነው። የሚጠብቁትም የእግዚአብሔርን መንጋ ነው። የሚኖሩትም እንደ እግዚአብሔር ፈቃድ ነው። መንጋውንም የሚገዙት በፍቅር ነው፣ በኃይል አይደለም። አሁን በመሳሪያ በጉልበት በኃይል አስገድዶ ለመግዛት የሚፈልጉ ሰዎች አሉ። እነኚህ ከእግዚአብሔር አልተላኩም። ክርስቶስ ሁላችንን የገዛው በፍቅር ነው። ዛሬም በፍቅር እንድንገዛለት ይፈልጋል። እያንዳንዳችን የእውቀት ትምህርት ቤት ውስጥ ብቻ ሳይሆን የፍቅር ትምህርት ቤት ውስጥ ገብተን መመረቅ አለብን። በተለይ አገልጋዮች የፍቅር ትምህርት ቤት ውስጥ መግባት ያስፈልጋል። ቅዱሳን ሐዋርያት ፍቅር ትምህርት ቤት ውስጥ ገብተው ተመረቁ። ፍቅር ከሆነው አምላክ ተምረው ማለት ፍቅርን ተማሩ፣ ኖሩበት። ደግሞ ዛሬ እውቀት ያለው አገልጋይ አልጠፋም። ግን ፍቅር ያለው አገልጋይ ማን ነው ነው ጥያቄው። ፍቅር ያለው አገልጋይ ራሱን ስለ በጎቹ አሳልፎ ይሰጣል። ፍቅር የሌለው አገልጋይ ግን በጎቹን አሳልፎ ለመከራ ይሰጣል። ብቻ የራሱ ጥቅም የራሱ ክብር ይጠበቅ እንጂ ምንም አይጨንቀው። አራዊት ያስበላል። አንዳንዶች እነኚህን ይናገራቸዋል አምላካችን እግዚአብሔር። ዛሬም በዚህ ዘመን አሉ በእውነት ለነኚህ መንጋውን በአራዊት ለሚያስበሉ የተላኩበትን ለማያውቁ ሰዎች እግዚአብሔር ልቡና ሰጥቶ ይመልስልን። በጣም ፈታኝ ነው። የምናየው ነገር ከባድ ነው። የምንሰማው ነገር ከባድ ነው። በነቢዩ በሕዝቅኤል ላይ አድሮ አምላካችን እግዚአብሔር ሲናገር እንደዚህ ነው ያለው። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 3 ጀምሮ እመለከተዋለሁ። ጮማውን ትበላላችሁ አላቸው። እነኛ ሰነፍ እረኞችን ነው፣ ለመንጋው ማይራሩትን ነው። ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩ ማለት የራሳችሁን ጥቅም ብቻ ነው ይፈልጉ። ወንበራችን ከተደላደለ፣ ሆዳችን ከሞላ፣ ለኛ ከተመቸን መንጋው ቢበተን በአራዊት ቢበላ ግድ አይሰጥም የሚሉ ሰዎች አሉ። ከራስ በላይ ነፋስ እያሉ ማለት ነው። ከዚያም እንዲህ አለ፣ የደከመውን አላጸናችሁትም፣ የታመመውን አላከማችሁትም፣ የተሰበረውን አልጠገናችሁም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም፣ በኃይልና በጭቆናም ገዛችኋቸው። እረኛ በማጣት ተበተኑ፣ ለምድርም አራዊት መብል ሆኑ ይላል። ስንት የደከሙ በጎች አሉ። በኃጢአት የደከሙ በስጋ ስራ የደከሙ ስንቶች አሉ። በክህደት በጥርጥር በአምልኮ ጣዖት የጠፉ ስንት በጎች አሉ። ከጉሮኖ ውስጥ የወጡ ተኩላዎቹ የነጠቁ የበሏቸው። አራዊቶቹ እኮ መናፍቃን ናቸው። ተጠራጣሪዎች እኮ ናቸው። ከሃዲያን እኮ ናቸው። አረማውያን እኮ ናቸው። ስንቱ በጭንቀት አለ፣ በመከራ ውስጥ አለ። የጠፋውን አልፈለጋችሁትም። እንኳን መንደር ውስጥ የጠፉትን ፈልጎ ለማምጣት ዛሬ አንዳንዶች ቤት ውስጥም እንኳን የመጡትን ጉሩኖ ውስጥ የመጡትን በአግባቡ መያዝ አቅቷቸዋል። ይሄንን ነው የሚናገረው። እረኛ በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ አለ። እግዚአብሔር አምላካችን በአሕዛብ በአረማውያን የተበሉትን በመናፍቃን በተጠራጣሪዎቹ በካህዲዎቹ የተበሉትን ከነዚያ መንጋጋ ፈልቅቆ ያውጣልን።
ይህን መለመን ያስፈልጋል። ስንት ግልገሎች አሉ ዛሬ፣ ስንት ሕፃናት አሉ፣ ስንት ጠቦቶች ወጣቶች አሉ፣ ስንት ጎልማሶች ሽማግሌዎች አሉ የጠፉ። እነኚህን ሁሉ አሰማራ፣ ጠብቅ ነው ያለው አምላካችን። መጠበቅ ማሰማራት ግድ ነው። እኛም ደግሞ መጠበቅ አለብን። እነሱ በፍቅር እንዲጠብቁን እንዲመሩን ታዘዋል። እኛም በፍቅር መጠበቅ መታዘዝ አለብን። ብትወዱኝ ትእዛዜ ጠብቁን ያለው አምላካችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ነው። የአዲስ ኪዳን ትእዛዝ ፍቅር ነው። ትወደኛለህን እንዳለ ቅዱስ ጴጥሮስን ዛሬም ትወዱኛላችሁን ይለናል። እኛ ከወደድነው እንታዘዘው፣ ፈቃዱን እንፈጽም፣ እንደ ቃሉ እንኑር። እግዚአብሔርን መውደዳችን የሚታወቀው በአንደበታችን በምንናገረው ቃል ብቻ አይደለም። ያዘዝኳችሁን ሁሉ በሉ ብታደርጉ ያን ጊዜ ወዳጆቼ ናችሁ። የዮሐንስ ወንጌል ምዕራፍ 15 ቁጥር 14። ወዳጆቹ መሆናችን የሚታወቀው ያዘዘንን ሁሉ ስናደርግ ነው። እሱ ፍቅር አዞናል። በጸብ በክርክር በመለያየት በመበላላት እየኖርን እግዚአብሔርን እንወዳለን ምን ውሸታሞች ነው። እሱ ትህትና ነው ያዘዘን። በትዕቢት ከኖርን ወዳጆቹ አይደለም። እውነት እንድንናገር አዞናል። ሐሰተኞች ከሆንን አንወደው። ይቅር ባዮች እንድንሆን ይቅርታን አስተምሮናል። በተግባር ጭምር በቃል ብቻ አይደለም። ቂም አርግዘን ለበቀል የምንጣደፍ ይቅርታን ማናደርግ ከሆንን ወዳጆቹ አይደለንም። ዛሬም ትወዱኛላችሁ ይላል። ማን ነው እግዚአብሔርን የሚወድ? ማን ነው የእግዚአብሔርን ፈቃድ የሚፈጽም? ራሳችንን መጠየቅ ነው። ከወደድነው እንታዘዘው። ፍቅር የሕግ ፍጻሜ ስለሆነ ዛሬም ለመንጋው ለሕዝቡ እረኞችን አብዝቶ እንዲጨምር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እንለምነው። እንደዚህ ብሎ አምላካችን ኢየሱስ ክርስቶስ በመዋዕለ ስብከቱ ተናግሯል። የማቴዎስ ወንጌል ምዕራፍ 9 ቁጥር 36 ጀምሮ የተመዘገበውን ኃይለ ቃል እንመልከተው። ብዙ ሕዝብን ባየ ጊዜ እረኛ እንደሌላቸው በጎች ተጥለው አይቶ አዘነላቸው ይላል። ልክ እረኛ፣ ሰብሳቢ፣ ጠባቂ፣ መጋቢ እንደሌላቸው በጎች ተበትነው አየና አዘነላቸው። ለሕዝቡ ነው ያዘነው። እንዲህም ብሎ ለደቀ መዛሙርቱ ተናገረ። መከሩስ ብዙ ነው አለ፣ ሰራተኞች ግን ጥቂቶች ናቸው አለ። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። መከር ያለው ሕዝቡን ነው። ተበትኖ ሰብሳቢ ጠባቂ አጥቶ የሚበዘበዘውን ግራ የገባውን የደከመውን የተጨነቀውን ነው። ሰራተኞች ያለው አገልጋዮቹን ነው። ያን ጊዜ መጥምቀ መለኮት ቅዱስ ዮሐንስ ነበረ የሚያገለግለው። ገና ደቀ መዛሙርት ወደዚህ አልመጡምና እነሱን የመንጋው የሕዝቡ የመከሩ ጠባቂ አስተማሪ አድርጎ ሊሾማቸው ወዷልና መከሩ ብዙ ነው፣ ሰራተኞቹ ግን ጥቂቶች ናቸው። እንግዲህ ወደ መከሩ ሰራተኞችን ይልክ ዘንድ የመከሩን ጌታ የመከሩን ባለቤት የሕዝቡን ፈጣሪ ለምኑት አለ። እኔን ለምኑኝ ማለቱ ነው። እሱ ነዋ በጥንተ ተፈጥሮም የፈጠረን በአዲስ ተፈጥሮም የፈጠረን። ዛሬም መከሩ ብዙ ነው፣ ሕዝቡ ብዙ ነው። በአራቱም ማዕዘን ሞልቷል ሕዝብ፣ ችግር የለም። ግን ሰራተኞች፣ አገልጋዮች፣ መምህራን፣ ካህናት ጥቂቶች ናቸው። አይመጣጠንም። ያውም ደግሞ ታማኝ አገልጋዮች፣ ትጉሃን አገልጋዮች፣ መንጋውን የሚወዱ ለሕዝቡ የሚራሩ ፍቅር ያላቸው እረኞች፣ ጠባቂዎች፣ የሃይማኖት አባቶች ጥቂቶች ናቸው። ስለዚህ አሁንም ወደ ሕዝቡ ፍቅር ያላቸው ታማኝ አገልጋዮችን
እንዲልክ እንዲጨምር ሁላችንም እንለምነው። የኛ ድርሻ ይሄ ነው። አንዳንዶች እረኞች አሳልፈው የሚሰጡን ሆነዋል። በጉሩኗ በቤተ ክርስቲያን ጭምር ገብተው ክፎች ባለጊዜዎች ከመንጋው መካከል እየነጠቁ አንዳንዱን እኮ ገድለዋል፣ አቁስለዋል። ገና ደሙ አልደረቀም፣ ቁስሉ አልተፈወሰም፣ ስብራቱ አልተጠገነም። አንዳንዶቹን ወደ ጨለማ ቤት አግዘዋቸዋል፣ አስረው ያሰቃዩአቸው። በቤተ ክርስቲያን ጉዳይ፣ በሃይማኖት ጉዳይ ይሄ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። እረኛው ፍቅር ከሌለው ስለ በጎቹ ካልራራ ካላዘነ በጎቹን እንዲህ አድርጎ በአራዊት ያስበላል። እዚህ ዘመን ደርሰናል። እኔ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ ይናገራል። የተላኩበትን የማያውቁ ሰዎች አሉ። እግዚአብሔር ለነኚህ ልብ ይስጥልን። አብዝተን እንጸልይ፣ አጥብቀን ወደ እግዚአብሔር እንጩህ። ያን ጊዜ ፍቅር ያላቸው እረኞችን እግዚአብሔር ያስነሳል፣ ባሉት ላይ ይጨምራል። ለነኛም ደግሞ ተልኳቸውን ላላወቁት ደግሞ ልብ ሰጥቶ ይመልሳል። የማይሳነው አምላክ ታፈቅረኝ ነው ትወደኛለህ። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 የሁላችንን መጨረሻችንን አምላካችን በቸርነቱ ያሳምርልን። ይቆየን። ወንጌለ መንግሥቱ